ላይ የኢትዮጵያ ሙስሊሞች መጥተው በሰሜንም በደቡብም በሁሉም በኩል ያሉት የኔ ታሪክ ይሄ ነው ብለው መምጣት ሲጀምሩ ያኛው ድሮ የነበረው ታሪክ የጻፈው ኃይል ጠባቂ ስላለው ምንደኛለው የታሪክ ጠባቂ አለ ባይዘው ያ ታሪክ ከፈረሰ ስርዓተ መንግስት ስለሚፈርስ ዲፕ ስቴት አለ ያ ዲፕ ስቴት ስለሚፈርስ ይሄ እኮ ለምሳሌ እኔ ኪነት ያገኘው አጼን ስፍ ያ ሁሉ መረባረብ ሶሻል ሚዲያ ላይ ያላችሁ ስላየችሁት ወይ ያ ሁሉ መረባረብ ይገደል ይቆረጥ ባገኛችሁበት ረሽኑት ምናምን አይነት የሆነው ለምን ይመስላችኋል? ቴዎድሮስ ሲፈርስ አብሮ የሚፈርስ ታሪክ ስላለ ነው። ቴዎድሮስ ሲፈርስ ምን ይፈርሳል? በቴዎድሮስ ቅርጽ የተሰራች ኢትዮጵያና ልትሰራ የታሰበ የኢትዮጵያ አንድነት ኖ ሞር አይሰራም የሚል ነገር ይፈርሳል። ሁለተኛ ቴዎድሮስ ኢትዮጵያን አላስተዳደረም የሞተባትን የመጨረሻዋን የመቅደላ ተራራ እንኳን ሳይገዛ ነው የሞተው የሚል ነገር ሲመጣ ምን ይፈጠራል? ወሎ ራሱን የቻለ መሐመዶች የሚባል ስርወ መንግስት ነበረው ኢስላሚክ ስርወ መንግስት ከቴዎድሮስ ጋር የሚደራደር ተከሻ የሚለካካ የሚል ነገር ሊመጣ ነው። እንደዚህ ያሉ ናሬሽኖች ስለሚመጡ ጠባቂዎች አሏት። እነዚህ ጠባቂዎች ምንድነው የሚያደርጉት? በማንኛውም አጋጣሚ ይዛችሁት የምትመጡትን ታሪክ ዲናውንስ ነው የሚያደርጉት። ይቃወሙታል፣ ለማጥፋት ይሞክራሉ። ስለዚህ የኢትዮጵያ ሙስሊሞች ምን አይነት ተረክ መከተል ያለባቸው? ለኔ ሁለት አይነት ተረኮችን መከተል አለባቸው። የመጀመሪያው ኢትዮጵያ የምትባለው አይቺ ከሆነች ሁሉንም ሸፍኖ ይዞ መሸፈኝ መጨበጫ መንኪያ ካሳጣኝ መጀመሪያ ቦታ ነው ማሰቀው አይደል? ከዛው መንኪያችን ያክል ካገኘው ስላረፍኩባት ቦታ አወራለሁ። ስለዚህ ምንድነው የማደርገው? ቦታ የማስለቀቅ ስራ ነው ማለት ነው። ስለዚህ ቴዎድሮስ እዛ የነበረው መሬት አወርደውና ቦታ ይዛል እንትና ጋር ወርቂት ጋር እኩል አስወራዋለሁ ማለት ነው። ቴዎድሮስ እዛ ላይ ሆኖ ስለ ወርቂት ባወራ የሚሰማኝ የለም፣ ስለ ማመዶች ባወራ የሚሰማኝ የለም። ስለዚህ ቴዎድሮስን መሬት አደረገውና እኩል እንዲደራደር አደርገዋለሁ። ስለዚህ ዲኮንስትራክሽን ነው የምንከተለው። አንቲቴሲስ እንሰራለን። የተመጣውን ታሪክ አንቲቴሲስ እንሰራለን። ከምን አንፃር ነው ይሄን የምንሰራው? አይወላችሁ የኢትዮጵያ ታሪክ ውስጥ ብዙ ተረቶች አሉ። በጣም ብዙ ተረቶች አሉ። ሙስሊሙ የተገለጸበት ሁኔታ አለ። ሙስሊሙ በአገር ደረጃ ሚና አልባ ከእይታ ውጭ ከሐሳብ ውጭ ሆኖ ተተርኳል። የኢትዮጵያ ታሪክ የተተረከበት አንዱ ዓላማ ምንድነው? ኢትዮጵያ የተሰለፈችው ታሪኳ የተሰራው እስላምና አማራ ሶኮልድ አማራ ምለውን በደም ተረዱ። ኦርቶዶክስ ማለት ነው። እስላምና አማራ፣ ህዝብና አህዛብ፣ ቅዱስና እርኩስ፣ እስማኤላዊና አጋራዊ በሚል ትርክት ስለሆነ የተሰራው እነዚህ ኃይሎች ተሰልፈው ሲሰሩ ታሪኩን እኛ ህዝቦች ነን ብለው ያሰቡት አህዛቦችን የሚፈልጓቸው ለምንድን ነው? አሸንፈናቸዋል እኛ ጋር ተጋይተው ነበርኮ ለማለት ለግጭት ጊዜ ብቻ ይፈልጓቸው። ልክ ፊልም ላይ ሙስሊም ሸምሱ ሱቁ እንደሚያስፈልገው ማለት ነው። በታሪክ ሂስትሪ በኢትዮጵያ ታሪክም ውስጥ የኢትዮጵያ ሙስሊሞች አልፈው የገቡት ግጭት ለማጉያ ነው። አጋጥሞ ነበርኮ ታሪካችን ኢትዮጵያን ሊያጠፉ መተው ነበርኮ የሚለውን ለማሳየት ነው። የኢትዮጵያ የመከራ ጊዜዎችና ዘመኖች የሚሉ መጽሐፎችና ምኖች አሉ፣ አንብቧቸው። ከነዛ ውስጥ የሙስሊሙ ባይ ዲፎልት የኢትዮጵያ ስጋት፣ የኢትዮጵያ ጥላት፣ ለኢትዮጵያ ባንዳ ተደርጎ ነው የተወሰደው። በኢትዮጵያ ታሪክ ኢትዮጵያ ራሷ ክርስቲያን ናት፣ ኦርቶዶክስ ናት። በኢትዮጵያ ታሪክ እኛ ኢትዮጵያ ታሪክ በመተማር ነው ማለት ነው። ሙስሊሙ ምንድነው ማለት ነው? የዛ ተቃራኒ ወይም ደግሞ የዛ አንጻር ነው ማለት ነው። ስለዚህ የኢትዮጵያን ሂስትሪ ስናነበው የምንረዳው ነገር ምንድነው? እኛ የት ነን ያለነው? የት አለን ብላችሁ ታስባላችሁ? ኤምፋሲስ የተሰጠው ትኩረት የተሰጠው ያንን ስርዓተ መንግስትና ለሰለሞናዊ ስርዓተ መንግስት ወይም ደግሞ ለዚህ ሲሶ መንግስቷና ይሄ